ሰላም እንዴት ናችሁ? ቴዲ ነኝ። ዛሬ የማሳያችሁ ነገር ደግሞ ምንድነው እንዴት አድርገን ስራ እድል መፍጠር እንችላለን፣ የፈጠረውን የስራ እድል ደግሞ እንዴት አድርገን እንመዘግባለን፣ እንዴት አድርገን የተመዘገበውን ማስተካከል እንችላለን የሚለውን ዳታ የስራ እድል ፈጠራን በተመለከተ ያሉትን ቪዲዮዎች ለማሳየት እሞክራለሁ ማለት ነው። ስለዚህ ከዚህ በመቀጠል ደግሞ ከሱ ቀጥሎ ደግሞ ስራ እድል ኢንተርፕራይዝ ምዝገባ እንዴት ይመዘገባል የሚለውን ነገር አንድ ባንድ ለማሳየት እሞክራለሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሂድ ማለት ነው። ወደ እሱ ከመሄዳችን በፊት ቻናሉን ሰብስክራይብ አድርጉት፣ ከቻላችሁ ደግሞ በቪፒኤን እዩት። ቻናሉን ሰብስክራይብ ማድረጋችሁ እዚህ በኋላ የምንለቃቸው ተከታታይነት ያላቸው ቪዲዮዎች እንዲደርሷችሁ ያደርጋል። ሌሎችም በተመሳሳይ በቴክኖሎጂ ዙሪያ የምንለቃቸው ትምህርቶችን እንዲደርሳችሁ ያደርጋል ማለት ነው። ቀጥታ ወደ ቪዲዮ። እሺ፣ ይህን ካደረግን በኋላ ወደ ሲስተም ከገባን በኋላ ስራ እድል መመዝገብ የሚለውን ክሊክ እናደርጋለን። ዜን ከዚህ ጋር የዛን ስራ ፈላጊ አይዲ እናስገባለን። አይዲ ስናስገባ እንደምታዩት ስሙ መጣ ማለት ነው። ሳሌ ፌፍ እሸቱ ማሞ የሚባል ሰው ይህን ክሊክ አድርጋለሁ። ዛ የምፈጥረው ከኢንተርፕራይዝ ነው ከኢንተርፕራይዝ ውጭ ነው። ከኢንተርፕራይዝ ከሆነ ወይም በሁለት መንገድ ነባርን በማጠናከር እና አዲስ ኢንተርፕራይዝ በማቋቋም የተፈጠረ የስራ እድል ከሆነ ከኢንተርፕራይዝ እና እዚች ጋር አዲስ ኢንተርፕራይዝ በማቋቋምና ነባር ኢንተርፕራይዝ በማጠናከር የተፈጠረ ስራ እድል ነው። ከኢንተርፕራይዝ ውጭ ከሆነ ግን እዚህ ጋር ግን ምናምን በግል ዘርፍ ኢንቨስትመንት ድርጅት የተቀጠሩ፣ በመንግስት ኢንቨስትመንቶች ግዙፍ ፕሮጀክቶች የተቀጠሩ፣ በህብረት ስራ ማህበር የተቀጠሩ፣ መንግስታዊ ያልሆነ ድርጅት ቅጥር፣ በመንግስት መስሪያ ቤት የተቀጠሩ፣ ከዛ በውጭ ሀገር ስራ ስምሪት። ስለዚህ በእነዚህ ብቻ የተፈጠረ የስራ እድል ካለ ከኢንተርፕራይዝ ውጭ እንላለን ማለት። ስለዚህ እኔ አሁን ይሄ ከኢንተርፕራይዝ ነው ልበልና ከኢንተርፕራይዝ በቋሚ ነው በጊዜያዊ ነው። ከአንድ ዓመት በላይ የሚያሰራ ስራ ከሆነ ቋሚ ነው፣ ቋሚ ገቢ። ጊዜያዊ ደግሞ ከአንድ ዓመት በታች ያለበት ወይም በቀጣይ ወደ ቋሚ የጊዜያዊ ስራ እድል ሊፈጠርለት የሚችል ማለት ነው። ግን አንድ ዓመት በላይ ለምሳሌ የሚያቆይ ስራ ነው የሚባል ቋሚ ይላለው ማለት ነው። አዲስ ኢንተርፕራይዝ አዲስ ኢንተርፕራይዞችን በማቋቋም የተፈጠረ የስራ እድል ነው። ከአንቀሳቃሽ ውጭ ከሆነ አንቀሳቃሽ ከሆነ በምንድን ነው የሚገባው ማለት ነው? ኢንተርፕራይዙ ጋር ነው አባሉ ነው መግባት ያለበት፣ አዲስን በማቋቋም የተፈጠረ ስራ እድል ስለሆነ። ነገር ግን ነባራን በማጠናከር ወይም ደግሞ እዛ ላይ በሆነ ነገር አዲስ ኢንተርፕራይዝ ተመስርቶ በዛ ቻንስ የተፈጠረ ስራ እድል ከሆነ አዲስ ኢንተርፕራይዝ ትንታላችሁ ሌላ ሰው ማለት ነው። ከዛ ውጭ ግን ነባር ኢንተርፕራይዝን በማጠናከር ከዚህ በፊት የተፈጠረ ኢንተርፕራይዝ ላይ እዛ ኢንተርፕራይዝ እንዲቀጠር እንዲሰራ ብታመቻቹ፣ ለምሳሌ ነባር ኢንተርፕራይዝን በማጠናከር የተፈጠረ የስራ እድል ነው ማለት ነው። ስለዚህ ይህን ክሊክ ታደርጋላችሁ። ይህን ክሊክ ስናደርግ የኢንተርፕራይዝ ስሙ ማን ነው? ኢንተርፕራይዙ 99 ይሄ ቢሆን ቴዲ አማረ የሚባል ቢሆን ኢንተርፕራይዙ ይሄን አስገባለሁ። አገልግሎት ነው፣ ኢንዱስትሪ ነው፣ ግብርና ነው። በግብርና ከሆነ ግብርና ክሊክ አድርጌ በዶሮ እርባታ ላይ ከተሰማራ ኢንተርፕራይዝ ከሆነ ዶሮ እርባታ ላይ እመጣለሁ። የተፈጠረለት መስክ ምንድን ነው? አንድ ቀን ጫጩት ቢሆን የአንድ ቀን ጫጩት ያነቀጫችሁት ከሆነ መስክ ላይ ቢሆን እሱ ክሊክ ይደረጋል። ከዛ ስራ እንዲፈጠር ያገዘው ማለት ነው። ይሄ ስራ እንዲፈጠርለት ማን ነው? በመንግስት ከሆነ በመንግስት ትሉታላችሁ፣ በግል ከሆነ በግል፣ በኢንተርፕራይዝ ከሆነ በኢንተርፕራይዝ፣ በኤንጂ ወይም በፕሮጀክቶች ከሆነ ደግሞ በፕሮጀክቶች፣ በሌላ ወይም ብሎ እንዲሁ የተፈጠረ ከሆነ በሌላ ትሉታላችሁ ማለት ነው። እኔ ግን ይሄ በኤንጂ የተፈጠረ ኤንጂ እነዚህን ኤንጂ ክሊክ ሳደርግ የኤንጂኦ ወይም የፕሮጀክት ስም ማን ነው? በማያ ነው? በኤስኤንቪ ነው ወይስ በሌሎች ነው? ሌሎችም ኤስኤንቪ ሌሎችም ፕሮጀክቶች አሉ የሚዘረዘሩና በማንኛው ነው? አሁን ኤስኤንቪ ከሆነ በኤስኤንቪ ፕሮጀክት ድጋፍ ተደርጎለት ነው ይሄ ስራ እንዴት ተፈጠረለት የሚለውን አለ። ኢንተርፕራይዝ ከሆነ ግን በኢንተርፕራይዝ እዛኛው የሚያልቀው ማለት ነው። ግን አሁን እዚህ ጋር ስራ እድል ነው እያወራ ያለው። ስለዚህ መዝግብ እንለዋለን ማለት ነው። አሁን መረጃው በተሳካ ሁኔታ ተመዝግቧል። ስለዚህ አሁን ምንድነው አንድ ኢንተርፕራይዝ መዝግብ ያለው ማለት ነው። እዚህ ጋር መጥቼ ስራ እድል ገብቼ የተፈጠረ የስራ እድል የሚለውን ዝርዝር ባይ ይሄው ይሄ ሰው በቋሚ የስራ እድል በግብርና በዶሮ እርባታ በቋሚ ነባርን ኢንተርፕራይዝ በማስፋት የተቀጠሩ ወይም
እዛ ላይ ነባር በማጠናከር የተፈጠረ ስራ እድል እንደ ጥቅል ይሆናል ማለት ነው። ዝርዝሩን ማየት ካስፈለገ ይሄን ክሊክ አድርገን የት እንዴት የሚለውን ዝርዝር ነገር እዚህ ጋር እናያለን ማለት ነው። ከዚህ በተጨማሪ ይሄ ስህተት ከሆነ መደለት ነው ማለት ነው። ምንም አይነት መረጃ ማስተካከል አይቻልም፣ ማጥፋት ነው። ይሄ ግን የሚያገለግለው በፈጠራችሁት በ7 ቀን ውስጥ ነው ማጥፋት የምትችሉት። ከዛ ውጪ ማጥፋት አይቻልም። ከዛ ውጭ ማጥፋት አይቻልም። ምክንያቱም ኦልሬዲ ሪፖርት አድርጓል። ግን እስከ 7 ቀን ግን ያን ዳታ ባስገባችሁት እስከ 7 ቀን ግን መረጃውን መክፈት ትችላላችሁ። ይሄ መረጃ ሲጠፋ ደግሞ ምን ይደረጋል? ከኛ ጋር ማን ምን ያክል ስራ እድል ፈጥሮ ደለተ ማን የሚለው እንደ ባለፈው በኢንስፔክሽን እናንተን በማያስጠይቅ መልኩ አድርጋችሁ ስሩ ማለት ነው። እርግጠኛ ነው መረጃ የስ ስላለው ይሄ መረጃ ይደለታል ማለት ነው። መረጃው በተሳካ ተመዝግቦ ወደ አርካይቭ ተዘዋውሯል። ይሄ ማለት ወደኛ ወደ ባክአፕ ተይዞ ይሄ መረጃ ግን እዚህ ጋር ተደልቷል ማለት ነው። ሁሉም ጋር በተመሳሳይ ግንዛቤም ጋር ተደልቱ ብትፈልጉ ልክ እንደዛው ነው የሚላችሁ። እዚህ ጋር ለደልት ብፈልገው እንዲሌት ብል ያሳያል። እንዴት ነው ብሎ እርግጠኛ ነው ወይ? ይኸው ጥብቅ ማስጠንቀቂያ ነው። እርግጠኛ ነህ ስራ ፈላጊ ሙሉጌታ አለቃ እንደዚህ ግንዛቤ ፈጥረዋል ብለህ ቀደም ሲል ሪፖርት አድርገዋል። የፈጠርከው ግንዛቤ በስህተት እንደሆነና አሁን ላይ በምታጠፋው ዳታ ሙሉ ኃላፊነት ትወስዳለህ። ሁሉም ሲስተም ዳታዎች በኦዲት መዝገብ ሎግ ላይ ሪከርድ ስለሚሆኑ ከእነ ስራው እስከ መጨረሻው ይቀመጣል፣ አይጠፋም ይላል። አዎ ስህተት ነው፣ ኃላፊነቱን እወስዳለሁ የሚለውን በተስትጫኑ ይደልታል። ልክ እንደዚህ ተደልቷል እንደሚያመጣው ሁሉ ከዛኛውም ላይ ይሄን ሩል ይሰራል ማለት ነው። ስለዚህ ስራ ዕድል ይሄን ይመስላል። የተፈጠረውን ዝርዝር የሚለው ውስጥ ያላችሁ ማለት ነው። እዚህ ጋር ከዝርዝርም እዚህ ጋር ስራ ፈላጊ ዳሽቦርዱም ጋር በተመሳሳይ እዚህ ጋር በተመሳሳይ ስራ ዕድል የምትለዋን ክሊክ ስታደርጓት እዚህ ጋር ሰው ሆኗል። የቀጠሮ ሁኔታ ቋሚ፣ ጊዜያዊ የሚለውን ኢምፕሎይ ስታተስ ማለት ነው ያሳያል ማለት ነው። በቀጠሮ የተፈጠረ ዛሬ ቋሚ ሰው የሚለውን ነገር ጊዜያዊ ሰው የሚለውን ነገር ተቋሚ ከሆነ ግራፍ ይሰራል። ዋና ዋና ዘርፎች ላይ የተፈጠረው በማን ነው? በግብርና ዘርፍ ነው። አንድ ሰው የስራ ዕድል የተፈጠረለት እንደምታዩት እዚህ ጋር አንድ ሰው ስለሆነ ያለ ማለት ነው። የቀደሙ የመዘገብኩትን ስለደለትኩት ማለት ነው። በዶሮ እርባታ በጊዜ ቋሚ ያልኩት እዛ ላይ ክሊር እንደሆነ ስለደለትኩት አይመጣም ብዬ ነው። ስለተደለተ አይመጣም። እዚሁ ላይ ተመልሼ መጥቼ አያለው በጊዜ የተፈጠረ እዚህ ጋር ጊዜያዊ አንድ ሰው ይላል። በግብርና ሴት የስራ ዕድል ሁኔታው እዚህ ጋር እንደምታዩት የስራ ዕድል መፍጠሪያ አማራጮች ኦኩፔሽን ሪዝን የሚባሉ አሉ። አዲስ ኢንተርፕራይዝ በማቋቋም ነበር ኢንተርፕራይዝ በማቋቋም የግል ዘርፍ በመንግስት በማቋቋም ምን ያክል አንድ ሰው አለ ማለት ነው። በምን በመንግስት ኢንተርፕራይዞች ድጋፍ ፕሮጀክት የተቀጠሩ በሚል የተፈጠረ ማለት ነው። ስለዚህ ጋር ሙሉ ሪፖርታችሁን ያሳያችኋል። ቋሚ ጊዜ እና በሴክተር ምን ያክል ሰው ተፈጥሮለታል የሚለውን ሪፖርት ታያላችሁ ማለት ነው። በተመሳሳይ ሪፖርትም ላይ በተመሳሳይ ከሚለው ላይ መጥቼ ሳስርም ባይ እዚህ ጋር እንደምታዩት በእያንዳንዱ ጉዳተኛ ነው ወይ ወጣት ነው ወይ የሚለውን ነገር እንዳለ ያሳያል ማለት ነው። ስለዚህ ስለነበረን ቆይታ እያመሰገንኩኝ በመጨረሻም ፔጁን ሰብስክራይብ እንድታደርጉት ሪኮመንድ አደርጋችኋለሁ ማለት ነው። አመሰግናለሁ። በቀጣይ ላይ ቪዲዮዎችም እየተሰሩ ይለቀቃሉ።